እኮ ታዲያ ከዛ ከስተኛው ቀን በኋላ አይደል ያንቺ ግፍ ነው ወይ በስመ አብ በል ቦሬል ተው ደህና ሁሉ ሱሰኛ የሆናችሁ ሰዎች ብር ከየት ነው የሚመጣው ሁሌ አበል እንደዚህ ቦሬል አንተ ከደረብኛል ስታረጊው ያላፈስ ሰዎች ሳይሆን አሁን እኔ መቀመው ላይቭ ስትሪም ለማድረግ ነው ስሚኝ አንቺ ቤት አይደለሽም አሁን አታናጅኝ ስሚኝ የምትሰሚኝ ከሆነ ማለት ነው አንደኛ እኔ እያወራው ላይ የደረብሽ አታወሪ ሁለተኛ ስታረጊ ያላፈርሹ ነገር እኔ ሳወራ አትፈሪበት ይዘሻል እየቃምሽ ነው እየቃምሽ መሆኑ እንደ እንትን አረግሽዋ ቤቱን የእንትን መንደር አረግሽው እኔ ሳወራ ላይ አትመልሽብኝ እሺ እየቃምሽ ነው ስታረጊው ካላፈርሽ እኔ ሳወራው ለምን ታፍራለሽ እሺ በገዛ ገንዘብሽ ነው በገዛ ገንዘብሽ ነው የምትቅሚው መብትሽ ነው በቃ ቃምሽበት አምነሽ ቅመሻል አምኖ ከመቃመም አልፎ ደግሞ አብረሽ ላይ ገብተሻል ይዘሽዋል እኮ አፍሽ ውስጥ እኔ ሳወራው እኔን እንደ ኃጢአተኛ ለምን ታይኛለሽ አንተን እንደ ኃጢአተኛ ሳይሆን ለሪከርድ ስለሚደረግ ምናምን ፋሚሊ እንዳያው ነው ማለት ሪከርድ የሚደረግ ሆነ ለምን እየቃምሽ ትገቢያለሽ አንተ እኮ ነው እየቃምሽ ነው ያልከው አሁን እኔ አንተን ሰላም ማለት አልችልም እንዴ እንደማንኛውም ሰው እንዶ ችግርማ እቺ ያለሽ ምን እኮ ነው የገባሁት ምን ይሄን ነድደ ላይክ እኔ ሰላም ልልህ ነው የገባሁት ለምን አጥብቀህ እንዴ ነሽ ደህና ነሽ ምናምን ብለህ አልወርድም ምን ችግር አለው አንተ እኮ ነው ሌላ ነገር እንትን ያልከው ይሄን ያህል ደግሞ ተዚና ላይ እስከ ማያስታውቅም መርቀናለች እኮ የዋህ ሰው ነኝ እኔ መረቀን ብዙ ነኝ ለምን እንዳይበሳጭብኝ እኔው በቃ ሰላም ልበልህ ብዬ ነው እሺ መልካም ጊዜ ይሆንልህ ተናደደብኝ አዙራችሁ እኮ እኛን ጥፋተኛ የምታረጉን ነገር እኮ ነው። እኔ ግራ ይገባኝ። በግድ ግቢ ያላልኩሽ ውጭ ያላልኩሽ ራስሽ ነሽ የላክሽው ገባሽ። አፍሽ ውስጥ እንደያሽው ያስታውቃል። ይዘሽዋል፣ እየቃምሽ ነው። ከዛን እንዴት ነው ገንዘብ የምታገኙት ስል እኔ ጥፋተኛ ታረግኛለሽ መልሰሽ። ሪካርድ እንዳትደረጊ ከፈለግሽ እኮ እየቃምሽ አለመግባት እኮ ነው። እኔ ቃሚ ያላልኩሽ እኔ ጋር በግድ ግቢ ያላልኩሽ ልከሽ ነው። ከዛን እኔ ነኝ ጥፋተኛ የምታረግኝ። ራሱ በድሎ ራሱ አለቀሳሉ። ዳቪንቺ ቴንኪው አባ ምንድነው የሁሉም ሰው እንትና ከላይ በቀይ ያመጣል ጋላሪ ሞልቷል እያለ የኔ ሁለት ነው የሚቀረኝ። እስቲ ሁለት የሚሞላልኝ ሰው ቢመጣ። አንተ ባለፈው እያየው ፌመስ ሰዎች ብዙ ሰው ፎሎ አያረጉም አሉ። አንተ እኔ በጣም ብዙ ሰው ነው ፎሎ ማድረግ እኮ 2300 ምናምን ሰው ኢቨን አንፎሎ ያረጉኛል። አንዳንዶቹ ከመጥገባቸው የተነሳ ፎሎ አርጉኝ ይሉና ልክ ፎሎ ካረኩ በኋላ አንፎሎ ያረጉኛል። እሱን ተውና አሁን 2500 የምትከፍሏላችሁ በ500 ፎሎወር። ሉሲ መጣሽ። ባለትዳር አላስገባም ብዬ ነበር፣ ግን የጓደኛዬ ዘመድ ስለሆንሽ ላስገባሽ። ሉሲ ይሰማኛል። አጠገቧን ሌላ ከፈተ ሰው አለ። ሉሲ ምን ላረግ ነበረ? ሌላ አይ ትንሿ አንበሳ አለ መዘፍዘፊያ ውስጥ ናት። ቆይ ኢንቫይት ላርጋት። ቂጧ ዛሬ ቀንሶ ነው ትንሽ ሰማያት። ለምንድን ነው ቀንስ? ዝጉልኝ ልስጋ አንዴ። ቆይ ሙዚቃውን
እሺ ነብሮ እንዴት ነሽ? እንዴት ነህ? አጠገቧ ሰው ይከፍታል ላይ ብት ኖ ሙዚቃ ያስታይ ላይ ቪኛን ይከፈታል ከጎንሽ ወላሂ የለም። አሁን ጠፋ። ኦኬ ሙዚቃ ነበር አቋረጠ። ስፒከሩን ልንቀለው እንደሱ ይሆን የሚያስተጋባ በቃ እኔ አንቺ በቃ ከቤት ስትወጪ ባወራሽ ይሻላል። ቆይ አሁን ሳለ ውጪ አሁን አለ። ቆይ አይታይም። ይህ ሰው ካጠገብሽ ሆኖ ላይፍ ስትገቢ ሰው አጠገብሽ ሆኖ ላይፍ አይገባም። ስንቴ ላስረዳሽ? እኔ በኦሮምኛ ልንገራቸው ለቤተሰቦችሽ ወይስ በአማርኛ ልንገራቸው? አንድ ስልክ ነው ያለው። ይኸው ሙዚቃ ነበር የተከፈተው። ያስታውቃል። ላይቭ ካጠገብሽ ያለ ሰው ሲገባ ጆሮ ይረብሻል። የኔ ድምጽ መልሶ ይሰማኛል። ይኸው አንድ ስልክ ነው ያለው። ሙዚቃ ነበር የተከፈተው። ከታች ወንድምሽ እኮ ከጎን አለ እኮ ከፍቷል እኮ። ወላሂ አልከፈተም። የሱ ስልክ ነው። እህትሽስ የለችም እሷ ዛሬ። የሱ ስልክ ነው። ይኸው ታዲያ እኔ ጆሮ ነው የሚያስተጋባብኝ። እኔ ምን አውቃለሁ? እኔ እኮ መተህ ልቤን እንዲከፍ ታደርገውና ልሂድ የምትለው ነገር እረፍ። እንደዚህ አትበል። አይደለም እኔ አልወድም እንደዚህ ድምጽ። በጣም የድምጽ ብልት ጌታን ይላል። ይኸው ሙዚቃ ነበር የተከፈተበት። ይታያል አይታይም? ነገር ልዝጋው። እሱ ነው። እሺ የነብር ከስተም ለመልበስ ምን አነሳሳሽ? አንተ እንድታይኝ ፈልጌ። ያምርብኛል። አሁን ሳስበው ቀፈፈኝ፣ ደባሪ። በቃ የኔ አባት እኔ እኮ ብቻህን መጥቼ እዛ እንዳለበት ባረግልሻል። እኔ ራሴ ድምጽ እየተሰማኝ ነው። እኔ ልላክልህ ምን ድጋሜ ሚት አርጊው እስቲ። አሁን ሚት አርጊው። እሺ ዳውራ ያው ይሰማኛል አሁን። በሆም በተን ውጪና ዩቲዩብ ክፈች። ኮሜንት ለምን ኮሜንት ነው የምትጽፉት? ፖል አዘጋጁ። ጌም አንጮት። አረግቢ ወደ የሚሰማሽ ከሆነ ወደ ቲክቶክ ተመለሽ እኮ። ተሰማኝ። ተመለሽ። አልጠፋም። አሁን ጠፋ። ለምንድን ነው እንደዚህ የሆነ? እስኪ እየተጫወትን እናውራ። እኔ እናንተ የልብ ልባቸው እየተጫወትን ነው የምናወራው። ተጫወቱ ይላሉ። ሊያስቀጡኝ እኮ ነው። አልጫወትም አልቀጣም ስለምትይ መቼ አልቀጣም አልኩኝ እንዴ? ከዚህ በኋላ ግን በ10,000 ችግር የለውም። ቱርክ እንዲሁ ነብሩን እንዲሁ እንዳረግሽ ታፈነድጅልናለሽ። ዶጊ ነው የምናየው ዛሬ እንዴ? እንትን በ10,000 ካሸነፍከኝ እሺ። አና 10,000 አይደለም በ10,000 ሞን እኔ ነኝ ያልኩ። እመነኝ። በ10,000 ነው 10,000 አይደለም 5,000 ያለ 10,000 ባለ 10,000 ቢሆን ነው። ምክንያቱም 10,000 ሲሆን ቤተሰቦቻችንም ይገፋሉ። ገባ? ይገፋሉ። እቻቸውን ለማብዛኞቹ አትጮተዋል። በቃ አትጮተዋል። በ5 10,000 ላንቺ ነው። እኔ እንዳንቺ ቂጥ የለኝ ጡት የለኝ። ማንም አይሰጠኝም። ይሰጡሃል። እኔን ለማስቀጣት ሲሉ ይሰጡሃል። ሞን እንዲያውም አስወጣልን እያሉኝ ነው። አራት ቀልል ማርያም
እኔን ራሱ መተው ሞን እያሉኝ ነበር። ደግሞ ዛሬ ያስጠላኋቸው ይኸው ኖ እያሉ ነው። ትውረድ ይላሉ። በ5000 የምትቀጭ ከሆነ ተቀጭ። እሺ ግን ይሄ አፈንድጄ ምናምን ሞን ታዲያ ምን ደውዬ እነግርሃለሁ። እኔ ስትበይ ትበያለሽ ምግብ መቼ ምን እንቅጣሽ ታዲያ? ምን እንድንቀጣሽ ፈልገሽ ነው? ምግብን ብትቀጡኝ እበላለሁ፣ ግን ቤት ውስጥ ምግብ የለም መሆን የተሰራ። ምን አገባን? አንቺ በላሽ አልበላሽ ለእኛ የሚጠቅመን ነገር አለ? እሺ እኔ ተወረድኩ አልተወረድኩ የሚጠቅማችሁ ነገር አለ? አዎ ያስደስታል ስታይ። ቀጣለሁ፣ ችግር የለም። ግን ያው ይሄ እንደዚህ አፈንድጂ ሳይሆን ጨፍሪ ምናምን ችግር የለም። ኖ አፈንድጂ ጌታን ማለት ነው። ጌታን አፈንድጂ ምናምን ማለት ነው። ጠዋት ሪከርዱን ራሱ ሳይሆን እኔ እንዲያፈነድርኩት እያልኩኝ ይሳፈል ጨፍሪ ምናምን ይሻለኛል። ጨፍሪ ዝለይ ሮባ እስቲ ካገኘ ለእኔ ሼር አድርጊልኝ። ሪከርድ ስታይ ጌታን በላይ አይመጣልህ? አይመጣም። ምንም አይነት ሪከርድ አይመጣልኝም። እንጂ ከቤላ ጋር ራሱ ያኔ የተጫወኩት እንዲህ ሲያስፈነድዱኝ ምናምን ሰው ውስጥ ደግሞ የሚስቀው ሳቅ እኔ ለራሴ ደግሞ ይስቃለሁ ማለት ነው። ወይኔ እላለሁ በነፍሴ እየተጫወተብኝ ይልካል። ለእኔ ላኪልኝ ሪከርድ ስታይ እኔ ጋር ስለማይመጣ። እሺ ልክልሃለሁ። ሮባ ካየህ ላክ፣ ሪከርድ ካየህ ላክ። እኔ ሪከርድ ይመጣልኝ የራሱ። አረ እሷን በ5000 ትጮቻለሽ አትጮችም? እሺ እንጮት። እኔ ጋር ግን ዛሬ ሰው የለም እኮ ጭራሽ። በቃ እሺ ቻው በይሽ። እንዴ ቆይ ታዲያ ምንድነው ጭራሽ የምትነሳነሽ? ቀጣለው በቃ እኔ አንተ የተቀጣልና እንደ ቀጣል ስነ ስርዓት ግን እሺ ሞን እውነት ይምር ቀጣለው አልኳ። እንዴ ሰሞኑን ስታስፈነድልኝ ወንበር ላይ ሳፈነድል ስቆ ስጨፍር ስትወር ትላንትና ደግሞ ቶርኩን አይቼው አንተ እዚህ ዳንስ ይችላል እንደ እያልኩ ነበር። ወይ ወረድ ወይ ጥሩ ተናጋሪ ወይ ያፍሽ እኔ ቢዝነስ ፎሎ እያስደረኩ 2500 እያገኘሁ ነው። የምሬ አንድ ሰው 2500 እየተቀበልኩ ነውና አታድክሚ። የምትጮጪ ከሆነ ተጮጪ ወይ ካልሆነ አሉት። እኔም አንተ ጋር ልምጣና ከደ አንድ ላይ እንስራ፣ ሼር እናድርገው። 2500 እኮ በጣም ብዙ ነው በቀን። ወይ ጥሩ ተናገር ወይ ዝም በይ በእናትሽ። እኔ ውድ በቃ አትበሳጭ። ይሄፍሽ የሚያርፍ አይመስለኝም። አትበሳጭ። እሺ እንጫወት። በጌታ ቆይ ሰው ሳያወራ እንዴት ነው ካደ የሚጫወተው? እየለፈለፍን መሆን አለበት። ዝም በይ። ትለፈልፊያለሽ ወይ ጥሩ ተናገሪ ወይ ዝም በይ። አንቺ ግን ጥሩ አትናገሪም። ታፕታፕ አድርጉ እናንተ ደግሞ አንዴ በቅንጅት የተደረገ ታፕታፕ አለ 5